አንድ ሰው በዚህ ምድር ላይ ሁሉ ሰው ቢገፋውና እግዚአብሔር ቢደመር ያ ሰው ምን ተስፋ አለው? እግዚአብሔር ለራሱ ሲያረጋው ቅዱስ አረጋው ማለት ነው። ይሄ መጽሐፍ ሂውማን ኦተርስ አሉት ዲቫይን ኦተር አለው ብለን ሂውማን ኦተርስ ምንላቸው ሰው የሆኑ ጸሐፊዎች ማለታችን ነው። ነቢያቱ ሐዋርያቱ እያልን ማለታችን ነው። ዲቫይን ኦተርስ ምን ሆሊ ስፒሪት ማለት ነው። እግዚአብሔር ሆይ ይሄንን ከማይ መሞት አለብኝ አለ። እናንተ ሞት የሚናፍቃችሁ መቼ? ኤልያስ እንደዛ ነው። መሞት አለብኝ። ለምን? መሰዊያዎችን አፈረሱ፣ ነቢያት ግን ገደሉ። ሂድ ለአክዓብ ለጌታ ኤልያስ ተገኘ በለው። አረ እንዴት ነው? የጳውሎስ መልእክት ሁለተኛይቱ ምዕራፍ 3 ወደ ጢሞቴዎስ ማለት ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ጸልያለን። አምላካችን እግዚአብሔር ሆይ መልካም የአምልኮ ጊዜ ስለሰጠህን እናመሰግንሃለን። በመካከላችን መንፈስን ስላፈሰስክልን እንድናመልክህ ስለረዳህን እናመሰግንሃል። በማምለካችን ደግሞ የምንባረከው እኛው ራሳችንን። አንተም እግዚአብሔር አምላክን ታመልካለህ፣ እሱ ደግሞ እህልና ውሃን ይባርካል፣ በሽታን ከመካከል ያርቃ ይላል። ስናመልክህ እንፈወሳለን። ስናመልክህ ምድራችን ትባረካለች። ሳር ቅጠሉ አፈር ሳሩ ይባረካል። እግዚአብሔር ሆይ ለበረከት ስለሆነ አምልኳችን እጅግ አድርገን እናመሰግንሃለን። አሁን ደግሞ በቃልህ አልፈህ ተናገረን፣ ከፍ በል። በክርስቶስ ኢየሱስ ስም ጸልይ። መጽሐፍ ቅዱስ ነገር ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ሲል መንፈስ ቅዱስ በምድረ በዳ ላይ ለእስራኤላውያን ምናቸው ነው ሲባል መምህራቸው ነው። አሜን። አስተማሪ ማለት ነው። እንዲያስተምራቸው ቅዱሱን መንፈስ ሰጣህ ይችላል። በምን መልኩ ነው ያስተማራቸው? ሙሴ ወደ ተራራ ወጣ። ከዛ እነሱን ታስተምር ዘንድ እነዚህን የድንጋይ ጽላቶች ሰጠሁህ እንዳለው ታስተምራቸው ዘንድ ስለሚል የማስተማሪያ ቃሉ ያለው ጽላቱ ላይ ሕጉ ነበርና ስለዚህ መንፈስ ቅዱስ ሕግ ሰጫቸው ማለት ነው። ሕግ ሌላ መንፈስ ቅዱስ ሌላ ብላችሁ እንዳታስቡ። ስለዚህ ሕጉን የሰጣቸው እሱ ነው። በሕጉ አማካኝነት እስራኤላውያንን ቅርጽ ሕይወታቸውን ቅርጽ እንዲኖር ያደረገ ነው መንፈስ ቅዱስ። ያሰለጠነ ነው መንፈስ ቅዱስ። አሜን። ከነስሙ ራሱ ቅዱስ ስለሆነ ከእግዚአብሔርና ከሰውና እግዚአብሔር ያለው ግንኙነት ቅዱስ እንዲሆን ሰው ከእርስ በርሱ ጋር ቅዱስ ግንኙነት እንዲኖረው ያስተማረ ነው መንፈስ ቅዱስ። አስተማሪ ነው። ትምህርት ሲሆን አንዳንዴ መንፈስ ቅዱስ አይመስልም? አዎ ፓወርስ ነው። እንደዛ ሲባል ነው መንፈስ ቅዱስ የሚመስለው አንዳንዱ ሰው። ትምህርትም ሲሆን መንፈስ ቅዱስ አለ እና በደንብ አድርጎ ትሬን ያደርጋል፣ ያሰለጥናል። መንፈሱ እንደዛ ነው የሚያደርገው። እስራኤላውያን አኗኗራቸው እንደ ግብፃውያን ስለነበር፣ አስተሳሰባቸው እንደ ግብፃውያን ስለነበረ መቃኘት አለበት መንፈሱ። ልባቸውን፣ አሰባቸውን፣ ህሊናቸውን በደንብ አድርጎ መቃኘት አለበት። ስለዚህ መንፈስ ቅዱስ በምድረ በዳ ላይ ለእስራኤላውያን መንገድ የሚያሳያቸው ወደ ፍጻሜያቸው እንዲሄዱ መንገድ የሚመራቸውና እንዲሁም ደግሞ ጉድሊ ላይፍ ስታይል እንዲኖራቸው እግዚአብሔራዊ አይነት ህይወት እንዲኖራቸው የሚያሰለጥን ነበር። እግዚአብሔር መንፈስ the role of the Holy Spirit በምድረ በዳ ውስጥ መንፈስ ቅዱስ እንደዛ ነው የነበረው ማለት ነው። እግዚአብሔር ስም የተባረከ ነው። ህዝቡ ከግብፅ ምድር ወጣ፣ በምድረ በዳ ተጓዘ። ወደ ተስፋይቱ ምድር ከገቡ በኋላስ ተደላደሉ፣ አረፉ። አሁን ርስት አገኙ፣ ተከፋፈሉ። በጣም ሀብታም ሆኑ እዛ ምድር ላይ አይደለም እንዴ? ያ በባርነት የነበረ ህዝብ አሁን ወይን ተከለ፣ ከብቶች አረባ፣ በጣም ሀብታም ነው የሆኑት። እግዚአብሔር ባረካቸው። ይቺ የምትገባባት ምድር ተራራ ሸለቆ የበዛባት ምድር ነች፣ ግን በሰማይ ጠል ትረሰርሳለች እና የአምላክ የእግዚአብሔር አይን ከዓመቱ መጀመሪያ እስከ ዓመቱ መጨረሻ በእሷ ላይ ነው። እግዚአብሔር ይመስገን። ከመጀመሪያ ጀምሮ እስከ መጨረሻ ዓመቱ ሙሉ የእግዚአብሔር አይን የማይለያት ምድር እና ባረካቸው። በጣም የተባረኩ ህዝቦች ሆኑ። እዛ ከተደላደሉ በኋላ ታዲያ የመንፈስ ቅዱስ ሚና ምን ነበረ? አሁን ኔሽን ሆነ፣ ህዝብ ሆነ። እግዚአብሔር በዛ ህዝብ መካከል አለ። ስለዚህ እግዚአብሔር በደንብ አድርጎ አደራጃቸው። እዛ ባለፈው ሳምንት እንደተነጋገርነው እግዚአብሔር ነገስታትን ሰጣቸው። ዛሬ የምንማረው ነቢያትን አስነሳላቸው፣ ካህናትን አስነሳላቸው። እነዚህ በጣም የእግዚአብሔር መንፈስ
የነበረባቸው ሰዎች ናቸው። ነገስታት የሚባሉት የተቀቡ ናቸው። ካህናትም የተቀቡ ናቸው። እንዲሁም ደግሞ ነቢያት የተቀቡ ናቸው። 3 ኦፊስ ነው፣ ትልልቅ ኦፊሶች ማለት ነው። ነገስታቶቹ ምንድን ናቸው ያላችሁ አድሚኒስትሬሽን፣ አስተዳደራዊ ጉዳይ ፖለቲክሱን የያዙ መሪዎች ናቸው እና ፍትህ ለማስጠበቅ የቆሙ ናቸው ማለት ነው። በህጉ መሰረት ይዳኛሉ እና ድሃ አደጉን እንዳትበድሉ ይላል እግዚአብሔር። እግዚአብሔር የፍትህ አምላክ ነው። እስኪ አሜን በሉ እስኪ። የፍትህ እና ለምን ይበድላል? አንተ በግብፅ ምድር ስደተኛ መሆንክን አስብ ይላል እግዚአብሔር። ስለዚህ ስደተኛውን እንዳታስጨንቅልን አይደል እግዚአብሔር። እግዚአብሔር ይገርማችኋል፣ በጣም ከጉልበታም ጋር አይደለም ከተገፋው ሰው ጋር ነው የሚቆመው። እና ይሄ ሪጀክትድ ከሆነ ጥግ ከያዘ አይጠቅምም ካላችሁ እዛ ጋር እግዚአብሔር አለ። የሚገርማችሁ ነገር ሊያ የተጠላች መሆኗን ባየ ጊዜ ማህፀኗን ከፈተላት ይላል። የተጠላች መሆኗን ሲያቅ ከሷ ጋር ልቁም አለ ማለት ነው። አንድ ሰው በዚህ ምድር ላይ ሁሉ ሰው ቢገፋውና እግዚአብሔርን ቢደመር ያ ሰው ምን ተስፋ አለው? የመጨረሻ አገር ሁሉ የጠላውን ሰው እግዚአብሔርም ተጨምሮ ቢጠላው ለዛ ሰው ተስፋ የለም። ሊያ የተጠላች እንደሆነች ባየ ጊዜ ማህፀኗን ከፈተላት። የራሔል ግን ማህፀኗን ተከፈተ። የተበደለ ወንድም እንደ ተቀጠረች ከተማ ነች ይላል። ብርቱ ቅጥር አይነት ነገር ነው። እግዚአብሔር ይቆማል። ድሃ አደጉ ሲበደል ድሃ አደጉ ይቆማል። መበለቲቱ ስትገፋ እዛ ጋር ይቆማል፣ ይከራከራል ይላል። የመበለቶች ዳኛ ነው ይላል። ጃስቲስ አያችሁ፣ የፍትህ አምላክ ነው እግዚአብሔር። ስለዚህ ያን ፍትህ ለማስጠበቅ ቅባት ያስፈልጋል እና ነገስታትን ቀባቸው ማለት ነው። አያችሁ፣ መንፈስ ቅዱስ ያደረገው ነገር ነገስታትን ይሄ እንትን ላይ አመራር አስተዳደር ላይ ያሉትን ሰዎች በአግባቡ እንዲያስተዳድሩ የሚቀባ መንፈስ ነው። አሜን ሃሌሉያ። ይሄ ነበር ሚናው። እነዚህ ሁሉ መተንተን አንችልም። ካህናት ደግሞ ምንድን ናቸው? ካህናት መንፈሳዊ ነገር የሚያከናውኑ ናቸው። በእግዚአብሔርና በህዝቡ መካከል ያለው አምልኮ ለእግዚአብሔር ያቀርባሉ አይደለም። ህዝቡን ደግሞ በእግዚአብሔር ቃል ያስተምራሉ። መምህራን ናቸው። መስዋዕት ለእግዚአብሔር እንዲቀርብ ያደርጋሉ። እግዚአብሔር እንዲመለክ ያደርጋሉ። እንዲሁም ደግሞ የህጉ አስተማሪዎች ናቸው። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከአፉ ህግ ሊጠፋ አይገባም ይላል ሚልክያስ መጽሐፍ ላይ። ሰዎች ራሱ ዕውቀት ከአፉ ይጠብቃሉ። ይገባቸዋል መጠበቅ። ማስተማር አለበት። አስተማሪዎች ናቸው ካህናቶች፣ የቃሉ መምህራን ማለት ነው። ገብታችኋል? መስዋዕት አቅራቢ ብቻ አይደሉም፣ ግን ህዝቡን የሚያሰለጥኑ የሚያስተምሩ ቃሉ እንዲህ ይላል የሚሉ ናቸው። ቅባት ያስፈልጋል። ሃሌሉያ። ነቢያቶቹ ደግሞ አፈ እግዚአብሔር ናቸው። አፈ እግዚአብሔር የዘንድሮን ያድርገውና አፈ ጉባኤ ይሆናል። አንዳንዱ ጉባኤው ምንድነው የሚፈልገው ምናምን የሰውን ስሜት ካጠኑ በኋላ እንደ ሰው ስሜት የሚናገሩ ነቢያት እነዚህ አፈ ጉባኤ ነው የሚባሉት። አፈ ጉባኤ በፖለቲክሱ ዓለም ላይ እኮ ክፋት የለውም እኮ አይደል እንዴ? ስልጣን የቤቱ ነው የዚህ ኃይል። ከዛ አፈ ጉባኤ እዚህ ቁጭ ይላልና ያ የጉባኤውን ማንጸባረቅ ነው መልሶ እዛ ይሰራል። ያ እዚህ ጋር ግን እግዚአብሔር ይናገራል፣ እኛ እንሰማለን። እና አሁን የምንፈልጋቸው ምን አይነት ሰዎች ናቸው? አፈ እግዚአብሔር። እና ነብይ ማለት አፈ እግዚአብሔር ማለት ነው። ስፖክስማን ነው ይላል። thus says the Lord ነው። የሰራዊት ጌታ እግዚአብሔር እንደ በጣም በነገራችን ላይ ስታጠኑ መጽሐፍ ቅዱስ thus says the Lord በጣም ትልቅ መንፈሳዊ ስልጣን ነው። እግዚአብሔር እንዲህ ይላል የሚለው ያኔ ነብይ መጣ ከተባለ ቤታችሁ ከመጣ እግዚአብሔር መጣ አይነት ነገር ነው። ነብዩ እኮ እግዚአብሔር አይደለም፣ ግን የሚወክለው የእግዚአብሔርን ቃል ነው። ገብታችሁ ይላል ነው የሚለው። ልክ ያመጣና ይናገራል ማለት ይሄ የነቢያቶች እና ነቢያቶቹ ታዲያ ምንድነው ስራቸው ያላችሁ? ለሁሉ ነው የሚናገሩት ነቢያቶቹ፣ ለነገስታቱም፣ ለካህናቱም፣ ለተራውም ህዝብ፣ ለሁሉም ጥሪያቸው ለሁሉም የእግዚአብሔርን ሐሳብ መናገር ነው። ነቢያት አሉ ማለት በህዝቡ መካከል ምን ማለት ነው? ኦንላይን ነው ኤቭሪቲንግ። እግዚአብሔር አሁን ይሰራል ማለት ነው። እስቲ አሜን በሉ። ክብር ለእግዚአብሔር። አሁን እግዚአብሔር ይናገራል ማለት ነው። እግዚአብሔር ጣዖት አይደለም፣ የእጅ ስራ አይደለም። ሕያው አምላክ ነው እግዚአብሔር። የሚናገር አምላክ ነው እግዚአብሔር። እንደዛ ነው። ስለዚህ ነቢያት በህዝቡ መካከል ነበሩ። ከሙሴ በኋላ የተነሱ ነቢያት በከነዓን ምድር ህዝቡ ከሰፈረ በኋላ የተነሱት ነቢያት ስራቸው ምንድነው ሲባል አንደኛ በሙሴ የተሰጠውን ህግ ማስከበር ነው ስራቸው። ከዚህ የተነሳ ነቢያቶቹ የቅድስና ሰባኪ ናቸው። ይሰማል?
ምክንያቱም እግዚአብሔር እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ያለው በሙሴ ሕግ መሰረት ነው። ሕጉን ሰጣቸው አይደለም? ሕጉ ከእግዚአብሔርና ከሰው ጋር ያለውን ግንኙነት የሚቃኝ ነው አይደለም? መልክ የሚሰጥ ነው ብለናል። ስለዚህ ቅድስና ካላችሁ ሕጉን ነው እየተናገራችሁ ያላችሁት። ስለዚህ አሁን የሙሴ ሕግ እንዳይጣስ ሕጉን የሚያስከብሩ ናቸው። ስለዚህ የፕሮፌቲክ ኦፊስ ኢንፎርስመንት ኦፍ ዘ ሎው ነው የሚባለው። የሕጉ አስከባሪዎች ናቸው። አይታችሁ ከሆነ የነቢያት መጽሐፍ ሰንበቴን ሽራችኋል አይደለም የሚሉት ነቢያቶች ሲናገሩ። ምክንያቱም በሙሴ ሕግ መሰረት ሰንበት ይከበር ብሎ ነበር። ስለዚህ ትማረካላችሁ ይላል እግዚአብሔር ይላሉ። ወይ ደግሞ እርስ በርስ ህዝቡ ፍቅር ከሌለው ጓደኛው አንዱን ጓደኛ ሰይፍ ያስብበታል፣ ያኛውን በልቡ ይጠለዋል። እግዚአብሔር ስለዚህ እንደዚህ ይላል፣ ትማረካላችሁ ይላሉ። እስራኤል ደግነትን ጥሏል፣ ስለዚህ ጠላቶች ያሳድዱታል ይላል እግዚአብሔር ይላሉ። ስለዚህ ነቢያቶቹ በእስራኤል መካከል የተላኩት ለምንድን ነው ያላችሁ? ለኮሬክሽን ነው፣ ለማረም ነው፣ ለማረቅ ነው። እና ነቢይ ከእናንተ ወገን ሳይሆን ከእግዚአብሔር ወገን ነው። እና እነዛን የእግዚአብሔር ነቢያት በምንም ማኒፑሌት ማድረግ አትችሉም። ከላይ ይሰሙና ወደ እናንተ ነው የሚመጡት። አሁን ሰፈር ውስጥ እዛ ጋር አብሮ ማኪያቶ ሲጠጣ ይውልና ትንቢት ይናገራል። ይህ ሰውዬ ከየት ነው የመጣው? ከዛ ሲናገር ራሱ እንደዚህ እንደወረደ ነው የምናገረው። እንደወረደ ማኪያቶ ነው መቼስ ምን ሰውዬው ራሱ ከየት እንደመጣ ንግግሩ ይገልጠዋል። የመቅደስ ቋንቋ እንኳን አይደለም የሚናገረው። በጣም የሚገርማችሁ ነገር አይ በደንብ እንነጋገር ነው። እነዚህ ግን የእግዚአብሔር የሆኑት ነቢያቶች ጸሎት ላይ ነው የሚከርሙት፣ እግዚአብሔር ጋር ነው የሚከርሙት። ንግግራቸው ከእግዚአብሔር ጋር ነው። ብቅ ካሉ በቃ መልእክት ይዘው ነው የመጡት። ሃሌሉያ። ከዛ ይናገራሉ። ሕግ ከተጣሰ ቃሉ ካልተከበረ እንደዛ ነው የሚሉት። የንስሐ ሰባኪዎች ተመለሱ የሚሉት ወዴት? ወደ ሕጉ፣ ወዴት? እግዚአብሔር ወደ መፍራት ነው የሚመልሱት ነቢያቶቹ። ለእርማት የተላኩት የቅድስና ሰባኪዎች ናቸው፣ ሕግ አስከባሪዎች ናቸው። ይሄ አንዱ ስራቸው ነው። የነቢያት አገልግሎት አንዱ ስራቸው ነበር። ሁለተኛው ስራቸው ኃላፊነት ስለነበረባቸው ነው። ሁለተኛው ኃላፊነታቸው ወደፊት መሲህ ስለሚመጣ ስለሱ መናገር ነው። አሜን። ሁሉም ነቢያት ብሉይ ኪዳን ያሉት ስለሚመጣው መሲህ አስቀድመው ትንቢት ተናግረዋል በተለያየ መንገድ። ሐዋርያት ሲያስተናቡት ከሳሙኤል ጀምሮ ያሉት ነቢያት በሙሉ ስለዚህ ወራት ተናግረዋል። መሲሁ መጥቶ መከራ ስለሚቀበልበትና የማዳን ስራ ስለሚሰራበት ወራት ሁሉም ነቢያት ተናግረዋል ብሉይ ኪዳን ውስጥ ያሉት ነቢያቶች። ስለዚህ ምንድን ናቸው ያላጆቹን? የክርስቶስ መንፈስ ነበረባቸው። እንደዛ ነው የሚለው። ለእናንተ ትንቢት የተናገሩት ነቢያት ይሄ በምን አይነት ዘመን ይሆናል ብለው ተግተው እየፈለጉ መረመሩት ይላል። ተናገሩና ሲያበቁ ግን መቼ ነው እያሉ መረመሩት ማለት ነው። ትንቢት ተናግረው ወደ ባይብል ስተዲ ገቡ ማለት ነው። ገብታችኋል ወይ? ራሳቸው ትንቢት ነው የተናገሩት። መቼ እንደሚሆን አልገባቸውም፣ እንዴት እንደሚሆን አልገባቸውም። እንደገና ማጥናት ጀመሩ ማለት ነው የተናገሩትን። ስለዚህ ነቢያቶቹ ስለሚመጣው መሲህ የተናገሩ ናቸው። ስለመወለዱ፣ ስለመጸነሱ፣ ስለመወለዱ፣ ስለማደጉ፣ የት እንደሚወለድ፣ የት እንደሚያድግ፣ አገልግሎቱ እንዴት እንደሚያከናውን፣ ምን እንደሚሰራ፣ ከዛ እንዴት እንደሚሞት፣ ከሙታን እንዴት እንደሚነሳ አይደለም በሙሉ ተናግረዋል። እና ኢየሱስ የመጣው አኮርዲንግ ቱ ዘ ስክሪፕቸር ነው ተባለ ማለት አይደለም እንዴ? እንደተነገረው ነው የመጣው ተባለ ማለት። እሺ ነቢያቶቹ መጽሐፍ የጻፉ መጽሐፍ ያልጻፉም አሉ ብሉይ ኪዳን ውስጥ አይደል? የጻፉም ያልጻፉ ግን እግዚአብሔር የፈቀደላቸው ደግሞ የተናገሩት እንዲጻፍ አድርጓል ማለት ነው። ስለዚህ እነዛ ነቢያቶች የተናገሩት ቃል ተመዘገበ። ከዛ መጽሐፍ ላይ ሕግና ነቢያት አይደለም የሚለው ታች ከሆነ የነቢያት ቃል አብሮ ሰፍሯል እና የእግዚአብሔር ቃል ተብሎ ተመዝግቧል ማለት ነው። መንፈስ ቅዱስ ምን አደረጋላችሁ እንደሆነ የተነገረውን የትንቢት ቃል በመጽሐፍ እንዲጻፍ አደረገ መንፈስ ቅዱስ ማለት ነው። ስለዚህ ይሄ እጃችን ያለው መጽሐፍ ቅዱስ the product of the Holy Spirit ማለት ነው፣ የመንፈስ ቅዱስ ውጤት። ይሄ መጽሐፍ ዝም ብሎ መጽሐፍ አይደለም ማለት ነው። ምን ይላል ሐዋርያው ጴጥሮስ? እንዳትሳሳቱ በመጽሐፍ ያለውን ትንቢት ማንም ለራሱ ሊተረጉም አልተፈቀደም።
ለምን ያላችሁ እንደሆነ ምክንያቱም በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት። እነዚህ ሰዎች በእግዚአብሔር የተላኩ ናቸው። መላከ መጀመሪያ አለ፣ ከዛ ቅዱሳን ናቸው። ቅዱስ ማለት ኃጢአት ያልነካው ማለት ሳይሆን እግዚአብሔር የለየው ማለት ለእግዚአብሔር መገልገያ ሆኖ ከሰው የተለየ ማለት እግዚአብሔር ይመስገን። ለምሳሌ እስራኤል ቅዱስ ሕዝብ ተብሏል፣ ግን የተለየ ሆኖ አይደለም፣ የሆነ ዩኒክ ስለሆነ አይደለም። እግዚአብሔር ለራሱ ሲያደርገው ቅዱስ አደረገው ማለት ነው። ቅዱሳን ሰዎች ለዚህ ፐርፐዝ የተለዩ ናቸው። ከዛ በመንፈስ ቅዱስ ተነድተው ሲል ማለት ነው። ኃይለኛው ሎ ነፋስ ከኋላችሁ ቢመጣና እናንተ ሳትራመዱ ዝም ብሎ ቢገፋችሁ አይምሯችሁ አልተነጠቀም፣ ግን የሆነ ኃይል ግን እየገፋችሁ ነው ያለው። ገብታችሁ መንፈስ ቅዱስ ይሄ መጽሐፍ እንዲጻፍ ሲያደርግ የነቢያቱ አይምሮ አልተሰወረም። አይምሯቸው እንዳለ አክቲቭ ነው፣ ግን የራሳቸው ፈቃድ አይደለም ያለው፣ የመንፈሱ ነው። ክብር ለእግዚአብሔር ይሁን። ከዛ ይሄ ተመዘገበና ተቀመጠ። ምን አለ ጳውሎስ? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ አለ ለምክር፣ ለተግሣጽ፣ ልብን ለማቅናት በጽድቅ ላለው ምክር ሁሉ ይጠቅማል አለ። አሁን አንድ ነገር ነገራችሁ ፈልጋለሁ። where is the holy spirit ለሚል ሰው መንፈስ ቅዱስ የት ነው ያለው? ይሄው መጽሐፉ ላይ የእግዚአብሔር መንፈስ ያለበት መጽሐፍ ይላል። እባካችሁ እዚህ መጽሐፍ ላይ የእግዚአብሔር መንፈስ አለ። ይሄ መጽሐፍ ቅዱስ እንደዘርጉ በኢየሱስ ክርስቶስ ስም በዚህ መጽሐፍ ላይ የእግዚአብሔር መንፈስ አርፎበታል። እግዚአብሔር ተንፍሶበታል። እስትንፋስ እያንዳንዱ ገጽ ላይ የእግዚአብሔር እስትንፋስ አለ። ስለዚህ ይሄ መጽሐፍ ባዶ አይደለም፣ ይሰራል። የእግዚአብሔር መንፈስ አለበት። እያንዳንዱ ገጽ ይገለጣል። መንፈስ ቅዱስ በዚህ መጽሐፍ ላይ አለ፣ ይገለጣል። መንፈስ ቅዱስ በዚህ መጽሐፍ እናንተ ሰዎች አሁን እኛ ቅዱስ ብለን የለየነው ቦታ አይደለም። እግዚአብሔር እዛ አለ ብለን የለየነው ቦታ አይደለም። ማለት ነው አሁን ብሉይ ኪዳን ላይ እግዚአብሔር የት ነው ከተባለ መቅደሱ ጋር ሄደው ይፈልጋሉ አይደል? ማደሪያ ያደረገው ምኑን ነው? መቅደሱን ነው። ስለዚህ እዛ ቤት አለ ብለው ሄደው ይፈልጋሉ። አዲስ ኪዳን ላይ እንደዚህ አይነት ቤት አልሰራንም። የለም መንፈስ ቅዱስ የት ነው ብላችሁ ስትሉ መንፈስ ቅዱስ ያደረበት ይሄ ነው። አሜን። እኛ ራሱ የመንፈሱ ማደሪያ ለመሆን መረጃ የሰጠን መጽሐፍ ቅዱስ ነው። የእግዚአብሔር መንፈስ ያለበት መጽሐፍ ስለሚል አንድ መጽሐፍ አለ ዓለም ላይ። አንድ መጽሐፍ ብቻ አለ ዓለም ላይ፣ መጽሐፍ ቅዱስ። መንፈስ ቅዱስ ያረፈበት የረበበበት እግዚአብሔር ብሎ ታሪኩንም ትንቢቱንም መዝሙሩንም ግጥሙንም ብሎ እንዳለ መንፈሱ እንዲያርፍ ያደረገበት። ፍልቅቅ አድርጋችሁ ስታጠኑት መንፈሱ ያገኛችኋል፣ ይህም መጽሐፍ ስታነቡ። ስለዚህ መንፈስ ቅዱስ ማን ነው ሲባል the author of the scripture የዚህ መጽሐፍ ደራሲ ነው እንላለን። ይሄ መጽሐፍ ሂውማን ኦተርስ አሉት፣ ዲቫይን ኦተር አለው ብለን ሂውማን ኦተርስ የምንላቸው ሰው የሆኑ ጸሐፊዎች ማለታችን ነው። ነቢያቱ፣ ሐዋርያቱ እያልን ማለታችን ነው። ዲቫይን ኦተር ስንል ሆሊ ስፒሪት ማለታችን ነው። የእግዚአብሔር ስም የተባረከ ይሁን። እንደሱ ሆኖ ይሄ መጽሐፍ እጃችን ገባ። የመንፈስ ቅዱስ ፕሮዳክት ሆኖ እግዚአብሔርን የምናውቅበት ሆኖ እጃችን ላይ ተሰጠን። በጣም ትልቅ ሀብት ነው ይሄ። ሃሌሉያ። ነቢያቶቹ እንደዛ ነው ያደረጉት። አሁን ነቢያቶቹ አገልግሎት ልመለስ። እነዛ ነቢያት ግፍ ሲፈጸም፣ ጣዖት አምልኮ ሲመጣ፣ አመንዝራነት ሲስፋፋ ያወግዛሉ፣ ይነሳሉ። የእግዚአብሔር መንፈስ ከነሱ ጋር ነው የሚሆነው። በቃ ለምሳሌ ኤልያስን ላንሳላችሁ። ኤልያስ የምትናውቀው ነብይ ነው። ቴስቢያዊ ኤልያስ ይላል። ወላጆቹ እንኳን በቅጡ አልተመዘገበም። ቴስቢያዊ ኤልያስ በሆነ ነው የሚጀምረው። ዋናው ነገር መንፈስ ቅዱስ ስለሆነ እሱ በነበረበት ዘመን የነበረው ዓለም ምን ይመስላል አላችሁ? አክዓብ የሚባለው የእስራኤል ንጉሥ ኤልዛቤል የምትባል እስራኤላዊ ያልሆነች አግብቶ አማልክቷን በሙሉ ይዛ እንድትመጣ አድርጎ እግዚአብሔር በሚመለክበት ምድር እግዚአብሔር እንዲናቅ አድርጋ ነቢያቶች ሁሉ እንዲገደሉና የባዕድ አምልኮ እንዲስፋፋ ያረገች ጋለሞታ ነች። የእግዚአብሔር ሕዝብ እንዲገለሙት ያደርግ መንፈሳዊ ግልሙትና ያስፋፋች። እግዚአብሔር በገዛ ምድሩ ተንቆ አገልጋዮች በሙሉ ታርደው ምን ማለት ነው እግዚአብሔር ማምለክ እስከሚባልበት የቀለዱበት ዘመን። አንዴ ከፈለጉ በዓልን አምልከው እዚህ ደግሞ እግዚአብሔር ጋር መጣው እንደዚህ። ኤልያስ በእንዲህ አይነት ዘመን ነው የኖረው። እግዚአብሔር ሆይ ይሄንን ከማይ መሞት አለብኝ አለ ኤልያስ። እናንተ ሞት የሚናፍቃችሁ መቼ ነው?
ኑሮ የመራችሁ ጊዜ ነው? ምን ነው በወሰደኝ ወጥቶት መቼ ነው? የእግዚአብሔር ክብር ሲነካ ነው። አያችሁ እናንተ ቢያምርባችሁ እናንተ ቢሳካላችሁ እናንተ ባለሀብት ብትሆኑና እግዚአብሔር እዚህ ምድር ላይ ቢናቅ አሁን what is life? ህይወት ምን ጣዕም አላት? ለአንዳንዱ ህይወት መብላትና መጠጣት የሚመስለው አለ። ኤልያስ እንደዛ አለ። መሞት አለብኝ ነው። ለምን? መሰዊያዎችን አፈረሱ፣ ነቢያት ግን ገደሉ፣ እኔ ብቻዬን ቀረው ነው የሚለው ጳውሎስ። ያንን ጥቅስ ጠቅሶ ኤልያስ እስራኤልን ከሰሰ ነው የሚለው። እስራኤል አይደለም እንዴ የቃል ኪዳን ህዝቡን እግዚአብሔርን አመልካለሁ የተባለው የሚለውን ህዝብ ከሰሰው። የራሱን ህዝብ ነው የከሰሰው ኤልያስ። ብቻዬን ቀረው ነው የሚለው። ግን እንደዚህ አለ። አምላካዊ መልስ ምን አለው? ሃሌሉያ! አምላካዊ መልስ ግን ምን አለው? ኤልያስ ብቻህን አይደለህም። ለበዓል ያልሰገዱ በግንባራቸው ያልሰገዱ ለበዓል አንተ ማታውቃቸው በየቤቱ 7000 ሰው አለኝ። ከፍ አድርጉ እጃችሁን። በኢየሱስ ስም እዚህ ከተማ ላይ እኛ ማናውቃቸው ለበዓል ያልተንበረከኩ እግዚአብሔር በመንፈሱ ይግለጣቸው። ኢየሱስ ይግለጣቸው በኢየሱስ ስም። ሲያሜን ብላችሁ ጮህ አንዴ። ሲያሜን ብላችሁ ጮህ አንዴ። አሉኝ 7000 ብቻህን አይደለም ኤልያስ። እና ኤልያስ ምንድነው ያደረገው? እስከ መቼ በሁለት ሐሳብ ያነክሳል? ይሄ ይቆለፍ እንጂ ሰማይ እስቲ በዓል እስቲ ዝናብ ስጠውና ያለን ቆልፎ እኮ የተቀመጠው እግዚአብሔር መበለት ቤት ውስጥ ነው። እዛ ጋር የሸሸገው ማይጠበቅ ቤት ውስጥ ነው እግዚአብሔር የሸሸገው። በድርቅ አገሩ ሲመታ እሱ የመገበው እግዚአብሔር እንደዛ ነው እግዚአብሔር ያደረገው። አክዓብ እነዛ ነቢያቶቹ ከየት ያምጡለት ዝናብ? ኤልያስን እግር በእግር ያስፈልጋል። የለም ኤልያስ ያልተፈለገበት ትልልቅ የከበረ ቦታ የለም። አንድ ደሳሳ ጎጆ ውስጥ ነው እግዚአብሔር የደበቀው። እዛ ቤት አልፈለገውም። እዛ ቤት የማይገኝ እዚህ ቤት ኤልያስ የሚያክል ነቢይ እንዴት ይሆናል በሚል እግዚአብሔር እዛች መበለት በልተን እንሞታለን ትንሽ ዱቄት ያለቻትን ሴትዮ አይ አትሞችም ችግር የለም ካፌ እንደወጣው እንደ እግዚአብሔር ቃል ብሎ ኤልያስ ቃል እሷ ዱቄት አዋጣው ነው 3 ዓመት የቆየ ታቦካለች መልሶ እዛው ነው። ከዛ የረሃቡ ዘመን 3 ዓመት ከስድስት ሲያልፍ እግዚአብሔር እንደዛ ነው። አሁን ለአክዓብ ተገለጥ ዝናብ እሰጣለሁ አለ እግዚአብሔር። ተገለጥ የሚለው ነብዩን ነው። ኤልያስ መጣ። አብዱን አገኘው የንጉሱን ጋሻ ያገኘ ሂድ ለአክዓብ ለጌታ ኤልያስ ተገኘ በለው። አረ እንዴት እላለሁ? ለምን አንተ በገዛ ፈቃድ የምትንቀሳቀስ አይደለም። የእግዚአብሔር መንፈስ ነው አንተ ላይ ያለው። ስለዚህ የእግዚአብሔር መንፈስ ብድግ አድርጎ እዚህ ያስቀምጣል። ከፈለገ ብድግ አድርጎ ሌላ ጋር ይወስዳል። በራስህ የማትንቀሳቀስ ነህ። መንፈሱ አንተ ላይ አለ። ታስገድለኛለህ። መንፈሱ ነው አንተን የሚያንቀሳቅስህ። ሕያው እግዚአብሔርን ተገኝቻለሁ ሂድ አምጣ ጥራው አለ። አክዓብ መጣ። ኤልያስን አየው። አንተ ነህ እስራኤልን የምትገለባብጥ አለው እኮ ንጉሱ ኤልያስን። አንተ ነህ እንጂ አንተ ነህ የአባት ቤት እንጂ አንተ ነህ የአባት ቤት ግልሙትናን አስፋፍታችሁ እንጂ ግልሙትናው ጫፍ ነክቶ ሰማይ ነክቶ እናንተ ናችሁ እንጂ ምድሪቱን ያበላሻችሁት። አሁን ትጠራልኛለህ። የበዓል ነቢያት ይሰበሰባሉ አይደለም እንዴ? ይሰበሰባሉ፣ እንወራረዳለን። ያ አምላካቸው እውነት ዝናብ ካመጣን ነው ሰምቶ በሳት የሚመልስ አምላክ ከሆነ እኛ እንደው እናመልከዋለን። ካልመለሰ ዛሬ በአገር አቀፍ ደረጃ ይሻራል፣ ስሙ ይሻራል ከምድሪቱ ላይ። ይሄ በዓል የሚባለው እንወራረዳለን። ሰብስብልኝ እኮ ያለው የበዓል ነቢያቶች ተሰበሰቡ። 450 የግልሙትና 400 850 እኮ ነው። ኤልያስ ብቻውን ከእግዚአብሔር ጋር የእግዚአብሔር መንፈስ እጃችሁን አንሱ ባካችሁ በእናንተ ላይ ይሁን በኢየሱስ ስም። ከባዕድ አማልክቶች በላይ የሚያረጋቸው የእግዚአብሔር መንፈስ አንድ ሰው ከእግዚአብሔር ጋር እንደዚህ ማን ነው? አንድ እግዚአብሔር ሲናገር one man with God is the majority ብሏል። አንዱ ሰውዬ ከእግዚአብሔር ጋር ከቆመ ብዙሃን እንደማለት ነው። ከእግዚአብሔር ሳይድ ተሰለፈ ማ ኤልያስ። መጀመሪያ ተራው ይሰጣቸው ይሰው ችግር የለም ሰምቶ በሳት ይመል። ኤልያስ ደግሞ በሌለው ነገር ፈተነው በዓልን። በዓል ተፈጥሮ እንጨት ነው እሳት ያምጣለ። አያችሁ ሪኳየርመንቱ እንጨት ነው ተፈጥሮ እሳት ከየት ያመጣዋል? በሌለው ነገር ተፈተነው። እግዚአብሔር ግን የሚበላ እሳት ነው ይላል መጽሐፍ። አምጣ ብለው እሳት ብትጠይቀው ወይ ራሱ ይመጣል ወይ ከራሱ ይሰጣል። ከዛ በኋላ
እነሱ መስዋዕት አቅርበው በዓል ሆይ ስማን ይጸልያሉ ወደ ጣዖት። አልሰማቸውም። በዓል ግን ሩቅ አገር ሄዶ ሊሆን ይችላል። ጊዜ እንሰጣችኋለን። አሁን የኛ አምላክ እዚህ ሲያስተምር ሙሉ ወንጌሎች እዛ መሰረተ ክርስቶስ ትምህርት ስላለብኝ ጠብቁኝ ይላል እግዚአብሔር። እየሄደ ነው እንዴ የሚያዳርሰው ቸርቹን? እሺ እናንተ አምላክ ሩቅ ሄዶ ነው አላገጠባችሁ እኮ ሩቅ ሄዶ ነው ይችላል። ወይም ደግሞ ሐሳብ ይዞ ሊሆን ይችላል ይላል የኛስ አምላክ። እንደውም እናንተ የሚያሳስባችሁን እሱ ላይ ጣሉት። ያስጨነቀን ነገር ካለ እኛን ለምን ተሸከማላችሁ ነው እኛን ተጨንቆ ይሆናል ነው። ወይ ደግሞ ተኝቶ ይሆናል መቀስቀስ ያስፈልገው። የኛስ እስራኤልን የሚጠብቅ አይተኛም አያንቀላፋም ነው የሚለው። የተለየ ነው እግዚአብሔር። ከዛ እንዲህ ካላቸው በኋላ ነው ያለ this is my turn አለ። አሁን የኔ ተራ ነው። አሁን እኔ አምላኬ እጠራለሁ አይደለም እንዴ? ጉድጓድ ተቆፍሮ 12 ማድጋ ውሃ ፈሰሰበት እኮ እዛ እንጨት አለ ላይ መስዋዕት አቀረበ አይደለም እንዴ? ሰው ክፉ ነው መቼም እንጨት እርስ በርሱ ተፋጨና እሳት አመጣ እንዳይል 12 ማድጋ ውሃ። አሁን አምላኬ እጠራለሁ። ኤልያስ ላይ የእግዚአብሔር መንፈስ አለ፣ የጸሎት መንፈስ አለ። ባካችሁ አገር ላይ ያለውን የባዕድ አምልኮ አናቱን የሚመታ ያ መንፈስ ነው ኤልያስ ላይ የነበረ እናንተ ላይ ይፍሰስ በኢየሱስ ስም። አሁን እጠራለሁ። አምላኬ እጅ ዘረጋ። አቤቱ የአብርሃም የይስሐቅ ያዕቆብ አምላክ ሆይ ሃሌሉያ፣ አንተ አምላክ እንደሆንክ እኔም ያንተ ባሪያ እንደሆንኩ አገልጋይ እንደሆንኩ ይገለጥ። አቤቱ ስማኝ። እሳት ከሰማይ ተጠቀለለ ወረደ። መስዋዕቱን በላ፣ እንጨቱን በላ፣ ድንጋዩን በላ፣ አፈሩን በላ፣ ውሃውን ላሰ ይላል። የተጠየቀው ስጋውን ብላ ነበር፣ ሁሉንም በላው። ምን ማለት ነው ይሄ? ከምንለምነው በላይ እጅግ አብልጦ ሊያደርግ ለሚቻለው ባካችሁ ለሱ ክብር ይሁን። ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ከምንለምነው በላይ በኋላ ህዝቡ ተንበረከከ። እውነትም እግዚአብሔር አምላክ ነው ብሎ ሰገደ። ይሄ ዋን ቱ ዋን ኢቫንጀሊዝም አይደለም። አንድ ለአንድ ነፍስ ወንጌል መስበክ አለ፣ እግዚአብሔር ይመስገን። ይሄኛው ግን የነቢያት መንፈስ ነው። አንዴ ነብዩ ኤልያስ ላይ የመጣው ያ መንፈስ ህዝቡ ሁሉ እንዲንበረከክ ያደረገ። ሃሌሉያ። እውነትም እግዚአብሔር አምላክ ሲባል በሉ የበዓልን ነቢያት አንድ ሳይቀር ያዙልኝ አለ። የቂሶን ወንዝ ጠረጋቸው፣ አሳረዳቸውን ጠረጋቸው እኮ ነው። ምድሪቱ ከሐሰተኛ ነቢያት ጸዳች ማለት እኮ ነው። እኛ የነቢያትን አገልግሎት እንቀበላለን፣ ሐሰተኞቹን ነው የማንቀበለው። የዝጌሩን ግን እንቀበላለን መርጠን ማለት ነው። ትንቢት አትናቁ ያ መጽሐፍ መርጠን ነው የምንቀበለው። የእግዚአብሔር የሆነውን ለእግዚአብሔር ተንበርከኩ የሚያሰኘውን። ሃሌሉያ። እንደዛ ነው የሆነው። ይገርማችኋል። ያ ቅባት ቀጠለ፣ ያ መንፈስ ቀጠለ። ያ ኤልያስ ላይ የነበረው መንፈስ ቀጠለ። ብቻን አይደለም፣ በፋንታ ገና ነብይ እንደሆነ ኤልሳን ተቀበዋለ። ሶሪያ ላይ ንጉስ ነው አዛሄል፣ እስራኤል ላይ ንጉስ ነው እዩን ተቀበዋለ። ከእዩ ያመለጠው አዛሄል፣ ከአዛሄል ያመለጠው ነብዩ ኤልሳ ይገለዋል። ኤልያስ የራሱን ሞት ሲጠባበቅ ነው። አትሞትም፣ ላንተ ሞት አልታቀደልህም፣ ገና ቅባቱ ይተላለፋል፣ ገና ይተላለፋል። ሃሌሉያ። አሁን ከዚህ በኋላ አንድ ነገር እናገራለሁ። ተላላፊ በሽታ እየቆመ ተላላፊ ቅባት ይቀጥላል። አሜን። ሃሌሉያ። እስቲ አሜን በሉ እስቲ። ተላላፊ ቅባት አታለ አላያችሁ? እንዳድስ ያለ መጥምቁ ዮሐንስ ሲነሳ በኤልያስ መንፈስ ነው የተነሳው አይደል እንዴ? ኤልያስና መጥምቁ ዮሐንስ እኮ አይታወቁም። የረጅም ዘመናት ያኛው ብሉይ ኪዳን ይሄኛው አዲስ ኪዳን እኮ ነው። በኤልያስ መንፈስ የሚተላለፈው አሜን። እባካችሁ አባቶች ላይ የነበረ ያ እናቶች ላይ የነበረ ያ እነ ዲቦራ ላይ የነበረ ያ መንፈስ የእግዚአብሔር መንፈስ በኢየሱስ ስም ያገኛችሁ። ሃሌሉያ። በደንብ አሜን። ያገኛችሁ ኢየሱስ መነሳት ይሁንላችሁ። ያ ነቢያት ላይ የነበረ መንፈስ ኤልያስ ብቻን አይደለም፣ ሞት አልታቀደልህም፣ ገና ቅባቱ ይተላለፋል። ገና ሶሪያ ላይ ንጉስ እንዲሆን እዩ፣ ገና እስራኤል ላይ አዛሄል ትቀባለ። አዛሄል ይቀባል፣ እዩ ይቀባል፣ ኤልሳ ይቀባል። ሃሌሉያ። ኤልሳ እኮ ገበሬ ነበር፣ ኢንቨስተር ገበሬ ነበር፣ ባለ ሀብት ነበር። ኤልያስ ሄደ በመጎናጸፊያ ነገር አረገው። በቃ ተሰናብቼ ቤተሰብ ልምጣ ሲለው ምን አረኩህ አለው። አላረገውም እኔ ኤልያስ መጎናጸፊያ ላይ መንፈሱ አለ ነካው።
እባካችሁ ይንካችሁ ያ መንፈስ። ኤልሳ እኮ ተነካ፣ ይከተል ጀመር ኤልያስን ይከተል ጀመር። አንድ ቀን ኤልያስን እግዚአብሔር ሊወስደው ሲፈልግ እግዚአብሔር ተሻገር ብሎኛ ዮርዳኖስ ማዶ እባክህ እዚህ ቀር አልለይህም በሕያው ነፍስ እምላለሁ፣ እባክህ ወደ ኢያሪኮ አልለይህም በሕያው ነፍስ እላለሁ። ኤልሳ ይከተላል። እጅ አስጣጣቢ የነበረ ነው። ምንድነው ኤልያስ ላይ አይኑን ያሳረፈው? ለምንድነው ኤልሳ አይኑን የማይነቅለው ከኤልያስ ላይ? አንድ ያየው ነገር አለ። መጎናጸፊያው ላይ መንፈስ አለ። ባካችሁ ያ የተነካበትን መንፈስ መውረስ ነው። ኤልያስ የሚወረስ ጥሪት ሀብት የለውም። እዚህ መጎናጸፊያው ላይ ግን አለ መንፈስ። የኤልሳ አይን ያረፈው እዛ ጋር ነው። ምን ጥሪት ሀብት አለው ኤልያስ? ከዛ ኤልያስ እንደዚህ አለ፣ ምንድነው የምትፈልገው? ምንድነው የምትፈልገው? ዛሬ ይሄ ጉባኤ ማታ የተሰበሰበው ምን ፈልጎ ነው? ሰው ለማየት ከመጣ ምንም አያገኝም። የፈለጋችሁት መንፈሱን ከሆነ ያገኛችኋል። መንፈሱን ምንድነው የምትፈልገው? ኤልሳ ምንድነው ካንተ ሳልወሰድ እስኪ ለምነኝ አለ። ምን አለው ኤልያስ? ቢወረስ ሀብት አለ። ይሄኛው ደግሞ ማለት ቤት ንብረት ነው አላለ። እሱ ራሱ በሮች አርዶ ነው የተከተለው። ምን አለ? አንተ ላይ ያለው መንፈስ። ሃሌሉያ! እስቲ መንፈስ በሉ አንዴ። አንተ ላይ ያለው መንፈስ እኔ ላይ እጥፍ እንዲመጣ ሲል ኤልያስ እንደዚህ አለ። አስቸጋሪ ነገር ለምንሃል አለ። እሱ የሚሰጠው ነገር አይደለም፣ ግን እኔ ካንተ ስወሰድ ካየኸኝ ይሆንልሃል ሲል አሁን ወለም ዘለም የለም። ግራ ማየት እንደዚህ ቀኝ ማየት የለም። ካየኸኝ ስላለ ትክ ብሎ ማየት ነው። ዝም ብሎ ማየት እየሄዱ ማየት አይኑን አይነቅልም። ኤልሳ እንዲህ ብትለው ራሱ ምን አለ? እንደዚህ ዞር አይደል? ካየኸኝ ነው። ከዛ በኋላ ወደ ግራ ወደ ቀኝ የለም። ኤልያስ ሲነጠቅ አውሎ ነፋስ ወጣ ነው የሚወጣው። ሲነጠቅ የእሳት ሰረገላና ፈረሶች ከፈሏቸው የሚለው አውሎ ነፋሱ ይወጣ እንደ ወረቀት ነገር ወደ ላይ። ከዛ ኤልሳ ምንድን ነው ያደረገው? ዘለለና ያንን መጎናጸፊያ አባቴ ሆይ ሃሌሉያ ሳብና ሲያበቃ ተረተረው ለሁለት እጥፍ ሆነ መንፈሱ። ወደ ዮርዳኖስ መጣ። ዮርዳኖስ ወደ መፍሰሱ ተመልሷል። ኖ ፓስ ይላል፣ ማለፍ ክልክል ነው ይላል ዮርዳኖስ። ኤልሳ ጠቀለለና የኤልያስ አምላክ ወዴት ነህ? ኧረ እባካችሁ አንሱ እጃችሁን። የኤልያስ አምላክ ዛሬ ምን ጠራሃል? ወዴት ነህ? ተገለጥል። ወዴት ነህ? ስራ ወዴት ነህ? የኤልያስ አምላክ ከላባራቦሪያስ ወዴት ነህ? የአባቶቻችን አምላክ ወዴት ነህ? ያኔ የሰራህ አምላክ ወዴት ነህ? ቀይ ባህርን የከፈልክ፣ ዮርዳኖስ የከፈልክ ወዴት? በኢየሱስ ስም እጃችሁ ላይ ይገለጥ የእግዚአብሔር መንፈስ። ወዴት ነህ? አንዴ ሲመታ ባሩ እዚህ ነኝ አለ እግዚአብሔር። መታው። ዮርዳኖስ ወደ ላይ ሸሸ። ዳዊት በኋላኛው ዘመን መጣና ታሪክ ሲያነብ ዮርዳኖስ ተከፍሎ ወደ ላይ ሄዷል። እንደዚህ አለ፣ አንቺ ዮርዳኖስ ወደ ላይ የሸሸሽው ምን ሆነሽ ነው አለ። ከያዕቆብ አምላክ ፊት አለ። አቤት ለካ በኤልሳ እጅ የነበረው የያዕቆብ አምላክ ያ የእግዚአብሔር መንፈስ እሱ ነበር። ሸሸ። ቅባቱ ተላለፈ። መጣ ኤልሳ ላይ እዩ ላይ አይደለም እንዴ? ያቺ ጋለሞታ ይሄ ሁሉ ሲሆን ስፍራዋ ላይ ነች ያለችው። አልወደቀችም ገና። ያቺ የምታረክስ ምድሪቱን አልወደቀችም ገና። የእግዚአብሔር ባለቅባቶች እኮ አሉ፣ መንፈስ ያለባቸው እኮ አሉ። ነገር ግን ስፍራውን ይዛለች፣ ከፍታውን ይዛለች። ምንድነው ያደረገው ኤልሳ? ሂዱ ቀቡልኛል። በቀንድ በዘይት ይዛዝና እዩን ትቀባዋለህ። ከጀነራሎቹ መካከል እንደ እብድ እየሮጠ መጥቶ አንድ ወጣት ጉድ ያለ ካንተ ጋር ከማጋር አለ። ደግሞ ያ ጀነራል ካንተ ጋር ጓዳ አስገባን፣ አፈሰሰበት። ንጉሥ አድርጌሃለሁ ስላለ በቃ ጥሎ ሮጥ እና ሄደ። ጀነራሎቹ ቁጭ ብለዋል። ሲሮጥ ገብቶ ሲሮጥ የሄደ ወጣት ከዛን ይሄ እብድ ምን ይዞ መጣሉ? አይ እብድ አይደለም አላቸው፣ ቅባት ይዞ ነው። ሲሮጥ ወጥቶ ሲሮጥ ሄደ። ምን አይነት ቅባት ነው? ሮጦ የመጣ ቅባት ነው። ፕሮቶኮል የለውም፣ እብድ ነው የሚመስለው። እና ምን አለህ? በእስራኤል ላይ ንጉሥ እንደሆነ ቀብቻለሁ አለ ይላል። ከዛ በኋላ እሺ ንጉሥ ወይ ንገስ እያሉ ልብሳቸውን ያነጠፉ ጀመር። ኖ ቅባቱ ስራለሁ ነው እንሂድ አለ። እንዲሁ እዚህ መሟሟቅ አይደለም። ኑ እንሂድ። የጌታን የአክዓብን ቤት ትመታለህ። ጋለሞታይቱ በኤልያስ አፍ የተነገረው ቃል ውሾች ደግሞ ይነሷታል ተብሏል። እንሂድ አለ።
እና ሲሄዱ ከሩቅ አየቻች ጋለሞታ። ይሄ ማን ነው? እዩ ነው አለች። አካሄዱ እሱን ይመስላል። እስኪ ጠይቁ። ሄደና እዩ ሰላም ነው ሲል እንደዛ ካንተ ከሰላም ጋር ምን አለ? ዙርና ተከተለኝ። ሰላዩን ሁሉ አባል የሚያደርግ እሺ፣ የቸርች አባል የሚያደርግ የእግዚአብሔር መንፈስ እስቲ ምንድን ነው የሚያደርጉት ምናምን ብሎ ሊሰልል የሚመጣው ምን እናደርጋለን እኛ? በጣም እኔ የሚገርሙ ሰዎች ቸርች የሚሰልሉ ናቸው። ምን ይሰልላል? እዚህ ወንበር ነው ያለው፣ ህዝብ ነው ያለው፣ ጌታ ሆይ የሚል ህዝብ ነው ያለው። ምን አለ እዚህ? ብትሰልለን እኛ ምን በፍቅር ኖሩ ነው የምንለው። በቃ ጥሩ ሰልላ ምን አለ እዚህ? እግዚአብሔር ነው ያለው እና ሰላም ነው ምናምን ሰላይ አንተ ከሰላም ጋር ምን አለ? ዙርና ተከተል ሲለው ተከተል። የላከችው ገቢ ሆኗል፣ ቸርች አባል ሆኗል። ጋለሞታይቱ የላከችው ሌላ አትልካች ነው። ሰላም ነው ዙርና ተከተለኛል። ሁሉም አባሲ ልጁ አላከ መጨረሻ ሰላም። የእናቴ ኤልዛቤል ግልሙትናና መተቷ ሲበዛ ምን ሰላም አለ? መተቷ ሰማይ ነክቶ በቀስት። ከዛ ምን አደረገች እሷ? ሁሉን አጣች፣ አባሏን ብቻዋን ቀረች። ጋለሞታይቱ ምን አደረገች? ተኳኳለች ነው እዚህ ጋር ተኳኳለች። የቀረ የለም ተኳኳለች። እኔ አንዳንድ ሰዎች አሉ ምንም እዚህ ጋር ያስራሉ፣ እዚህ ጋር ያስራሉ፣ እዚህ ጋር ያስራሉ፣ እዚህ ጋር እዚህም እና ያለ መጨረሻ ነው ዕቃ ለብሳችሁ ውጡ የተባለው። ዕቃና እንትን ነገር በቃ መስቀያ ናችሁ እንዴ? ፐርፐዝ የለም እንዴ? የህይወት ዓላማ የለም እንዴ? ተቀባብታ ማለት ነው። በቃ ተቀባብታ እዚህ ገልጣለች፣ እዚህ ገልጣለች እንዳለ ጋለሞታ። ልብሱ ራሱ መጽሐፍ ምሳሌ አንብቡ። አንድ አይምሮ የጎደለው ልጅ ጋለሞታ የጋለሞታ ልብስ የለበሰች ሴት ተገናኘች ይላል። ልብሱ ራሱ ለሁለት ይከፈላል፣ የደህና ሰውና የጋለሞታ። ከዛስ እዩ ሰላም ተቀባብታ እኮ ነው። ግን የሚገርመው እሱም ተቀብቷል እንጂ እሱ ከላይ ተቀብቷል፣ እሷ ኮስሞቲክስ ነው የተቀባችው። ሁለት እሷ የገልሙትና ነው፣ እሱ የቅድስና ነው። እስቲ አሜን በሉ እባካችሁ። የቅድስናው ቅባት እንደዛ ነው። እዩ ሰላም ነው በጋለሞታ ቋንቋ ነው ያነገረችው። ባለቅባቱን ለመጣል ስንት ያልጣለችው አለ። ምድርቱን አርክሳ አሁን ደግሞ የተቀባው ሰላም ነው። እዩ እንደዚህ ተቀባብታ ባለቅባቶችን ለመጣል ይወጣች የግልሙትና መንፈስ። እሱ እኮ የኤልዛቤል መንፈስ እኮ ራእይ መጽሐፍ ላይ መጥቶ መንፈሱ አንድ ቤተክርስቲያን ያረከስ ነው። አይታችሁ አይደል? የኤልዛቤልን ባሪያዎች እንዲሰሱን የምታደርገውን ስለምትወጥ የሚለው እኮ አዲስ ኪዳን ላይ ራእይ መጽሐፍ ላይ ጽፏል። አለች እንደ ኤልዛቤል ሴትዮዋ የለችም። መንፈሱ እኮ ነው፣ አሰራሩ እኮ ነው የሚያገለሙት መንፈስ። የዝሙትና የባዕድ አምልኮ መንፈስ ወይሬቨር ግልሙትና ካለ ባዕድ አምልኮ አለ። ባዕድ አምልኮ ካለ አመንዝራነት አለ። በቃ ተያያዥ ነገር ነው። ሴክሹዋል ኢሞራሊቲ አለ። በቃ እንደዛ አይነት ነገር አለ። እርኩሰት አለ ባዕድ አምልኮ ካለ ማለት ነው። እግዚአብሔር ካለ ደግሞ ቅድስና አለ። መንፈስ ቅዱስ ካለ ቅድስና አለ። ክብር ለእግዚአብሔር። አያችሁ? ማን ነው ከኔ ጋር ያለ አለ እዩ። ከኋላ ግሩፕ አለ። እኔ አንድ ነገር እናገራለሁ በኢየሱስ ስም። እዚህ ምድር ላይ የተቀቡ ሰዎች በግሩፕ ይነሳሉ በኢየሱስ ስም። ሃሌሉያ ብላችሁ አንዴ ይነሳሉ። የማይወድቁ ለዝሙት የማይወድቁ አንዱን እየጠበቀ የሚሄድ ሃሌሉያ፣ ብቻቸውን የማይጋለጡ የሚሄዱ ምድሪቱ ላይ ያለውን ግልሙትና ከከፍታው ላይ የሚጥሉ እግዚአብሔር ባለቅባቶች ያስነሳል። ይሄ ምድሪቱን ያገለሞተ ወጣቱን ያገለሞተ ይሄ ምድሪቱ ያረከሰ ቲኔጆችን ታዳጊዎችን ባለትዳሮችን ያረከሰ መንፈስ ምድሪቱ ያረከሰ ቀኝ እጃችሁን አንሱ። ቅባት ይፈሳል በኢየሱስ ስም። ከከፍታው ላይ ይጥለዋል እግዚአብሔር። የግልሙትናው መንፈስ ራባጋባዲያሞስ ይህች ምድር እናገራለሁ ለግልሙትና አትሆንም። ምድሪቱ ላይ ያለ የግልሙትና መንፈስ ከከፍታው ላይ ይወድቃል። ባለቅባቶች ይነሳሉ በኢየሱስ መንፈስ ቅዱስ ይመጣል። ማን ነው ከኔ ጋር ያለ ሲል እዩ የተቀቡ ናቸው። አያችሁ
አለን አሉ። ይችን ጋለሞታ ከከፍታዋ ጣሏት። እዚህ ምድር ላይ ከፍ ያለ ግልሙትና አገሩን ተቆጣጥረን አየሩን ይዛል የሚል አይዝም። እስቲ አይዝም በሉ በኢየሱስ። አይዝም፣ አየሩን ከፍታውን አይዝም። ምንም ስታተስ የለውም። የሚጥለው መንፈስ አለ። ከአየር ላይ የሚመታው ቅባት ይፈሳል በቅዱሳን ላይ። ይቺ ምድር ለግብረ ሰዶም አትሆንም፣ ለባዕድ አምልኮ አትሆንም። በጌታ በኢየሱስ ስም እግዚአብሔር ሕዝብ ያስነሳል። ትልቅ ሪቫይቫል ማጋባን ታላቦሪያስ ሪቫይቫል የሚያምን ሰው አለ። ይሄንን እንደዚህ እግዚአብሔር ኃይለኛ ሕዝብ ያስነሳል። በመንፈስ ቅዱስ የተቀባ ከፍታውን የሚቆጣጠር ሕዝብ ያስነሳል። የምድሪቱን ከፍታ የሚቆጣጠር ሕዝብ ያስነሳል። የግልሙትና አይደለም ዘመኑ የሚል ቅባት ያላቸው የእግዚአብሔር መንፈስ ያላቸው ሴቶች፣ ወንዶች ያስነሳል እግዚአብሔር። ጣሏት ይችን ጋለሞታ ነው ያለው። ምድሪቱ ያረከሰች እግዚአብሔር እንዳይመለክ ያደረገች የእግዚአብሔር ነቢያት እንድታረዱ እንዲገደሉ ያደረገች ግልሙትና የምታስፋፋ ጣሏት። ከከፍተዋት ልክ ሲወረውሯት ደሟን ውሾች ላሱት ይላል መጽሐፉ። እንደዚህ ይላል በኤልያስ አፍ የተነገረው ቃል ተፈጸመ። እባካችሁ ይሄ ትውልድ በኢየሱስ ስም በቅዱሳን ነቢያቱ የተጻፈውን ቃል የሚፈጽም ትውልድ ይሆናል። ትንቢቱ የሚፈጸምበት ትውልድ እግዚአብሔር እሰራዋለሁ ያለውን የሚሰራበት ሃሌሉያ ያደርጋል እግዚአብሔር። ያ መንፈስ ያገኛችሁ በኢየሱስ መንፈስ ቅዱስ በኃይል በእናንተ ላይ እንዲመጣ ጸልያለሁ። እኔ ኃይለኛ የእግዚአብሔር ሰዎች የጽድቅ ቅናት ያላቸው የመንፈስ ቅዱስ ኃይል ያላቸው ግልሙትናማ በዘመኔ አይሰራም የሚሉ ትውልዴን አይበላውም የሚሉ በኢየሱስ ስም ቅናት ያላቸው ይነሳሉ። የመንፈስ ቅዱስ ኃይል ያላቸው ይነሳሉ። ሆሊ ስፒሪት ሲቆሙ የጸሎት መንፈስ አለ።